It was one of the most important military surprises of all time. ይህ የምንጊዜውም ወታደራዊ ጀብድ ነው። መካከለኛ ምስራቁን የቀየሩ 118 ሰከንዶች፣ ዓለም ፈጽሞ ሊያየው ያልተፈቀደለት ተልዕኮ። ጊዜው የበጋ ወቅት ነበር። 8 አብራሪዎች አንድ እውነታን እያወቁ ሄዱ። ቢወድቁ ማንም አይመለስም። ቢሳካላቸው የመካከለኛውን ምስራቅ ታሪክ ለአንዴና ለዘላለም ይቀይሩታል። ይህ ኦፕሬሽን ኦፔራ ነው። ዓለምን ያስደነገጠው የእስራኤል የአየር ጥቃት። እስራኤል እንደ አውሮፓውያን አቆጣጠር በወርሃ ጁን 1981 ገና በግንባታ ላይ የነበረውን የኢራቅ የኒውክሌር ማብለያ የደበደበችበት ዘመቻ ስያሜ ነው። የኒውክሌር ማብለያው ከዋናው ከተማ ባግዳድ በስተደቡባዊ ምስራቅ አቅጣጫ 17 ኪሎ ሜትር ርቆ ይገኝ ነበር። ኦሪሲክ ኒውክሌር ማብለያ ተብሎ የሚጠራው ሪአክተር የማጥፋት ተልዕኮ የተሳካለት ሲሆን 10 የኢራቅን ወታደሮች ጨምሮ 11 ሰዎች ተገድለውበት ነበር። በጊዜው የነበሩት ጠቅላይ ሚኒስትር ሜናሂም ቤጊን የሰጡት አስተያየት፣ ይህ እርምጃችን ወደፊት ለሚሰየሙት መንግስታት ከአሁኑ ያበጀንላቸው ወሳኙ ግብዓት ነው። ነገሩ እንዲህ ነው። እንደ አውሮፓውያን አቆጣጠር ኦገስት 1959 ኢራቅ ከቀድሞዋ ሶቪየት ኅብረት የኒውክሌር ኃይል ግንባታ ስምምነት አደረገች። በ1968 IRT 500 ጉልበት ያለውን የኒውክሌር ማብለያ ከሶቪየት ለኢራቅ ሰጠቻት። ኢራቅ ከዛ በኋላ አንድ ዓመትን በመቆየት ዓለም አቀፋዊ የኒውክሌር መዛመትን የሚከለክለውን ስምምነት በመፈራረም አባል ሀገራትን ተቀላቀለች። በዚህም ውል መሰረት የአቶሚክ ኃይልን ለወታደራዊ ጥቅም ላለማዋል ተስማማች። ግን ኢራቅ ከሶቪየት ማብለያውን መግዛት አቆመች። ምክንያቷ ደግሞ ሶቪየት የምታቀርብላት ትንሽ መጠን ያለው ስለነበር ነው። እንደ አውሮፓውያን አቆጣጠር በ1976 ዓ.ም ኢራቅ አሳይረስ ክለብ የተባለ የኒውክሌር ማብለያ ከፈረንሳይ ገዛች። የገዛችውም በኋላ በወጡት መረጃ እስከ $300,000 አውጥታ እንደነበር ያሳያሉ። ሁለቱ ሀገራት ማለትም ኢራቅና ፈረንሳይ ማብለያውን ለሰላማዊና ለምርምር ብቻ እንድታውለው ተስማምተዋል። በሌላ በኩል ደግሞ እስራኤል ይህንን የኒውክሌር ማብለያ በጥርጣሬ ትመለከተው ጀመር። ሳዳም ሁሴን እንደ አውሮፓውያን አቆጣጠር በጁላይ 17 1979 በይፋ የኢራቅ ፕሬዝዳንት የሆኑት ከአጎታቸው ልጅ አህመድ ሐሰን አልባክር ስልጣናቸውን በፈቃዳቸው ከለቀቁላቸው በኋላ ነበር። ይህ በእንዲህ እንዳለ እንደ አውሮፓውያን አቆጣጠር በ1975 ዓ.ም የኒውክሌር ማብለያውን ስምምነቱ ከተደረገ በኋላ ግንባታው የተጀመረው ግን እንደ አውሮፓውያን አቆጣጠር በ1979 ማለትም ከ3 ዓመት በኋላ ነበር። የኒውክሌር ማብለያው ከወታደራዊ ጥቅም በመለስ የተለያዩ ምርምሮች ላይ እንዲውል በተለይ የፈረንሳይ ፍላጎት ነበር። በጊዜው 40 ሜጋዋት የነበረው ማብለያ እስከ 70 ሜጋዋት ሊደርስ እንደሚችል በስምምነታቸው ላይ ተጠቅሷል። ይህ ማብለያ 100 ሜትር የጎን ስፋትና 21 ሜትር ቁመት ነበረው። እንደ አውሮፓውያን አቆጣጠር በጁን 1980 ከአጠቃላዩ 12.5 ኪሎ ግራም ዩራኒየም 6 ኪሎ ግራም ዩራኒየም ከፈረንሳይ ኢራቅ መድረስ ችሎ ነበር። እስራኤላውያኖቹ ይህንን ነገር በጥርጥር እየተመለከተችው ቆይታለች። ያም አለ ይህ የሳዳም ትክክለኛ ፍላጎት ምን ሆነ ምን ኒውክሌር መሳሪያ ለመታጠቅ አለማነሳቸውን በግልጽ ሲናገሩ ይደመጡ ነበር። ሀገራቸው በነዳጅ ዘይት የበለጸገች እንደመሆኗ ይህንን ማብለያ በእጃቸው ለማስገባት ማንኛውም መስዋዕትነት እንደሚከፍሉ ግልጽ አድርገው ነበር። ሳዳም የኒውክሌር ማብለያውን ለሰላማዊ ተግባር ብቻ እንደሚያውሉት ቢናገሩም እስራኤል ግን ኢራቅ በውስጥ ቦምቡን እየሰራች መሆኑን ታምናለች። እናም ኢራቅ ቦምቡን ከታጠቀች ሌላኛውን ሆሎኮስት እንደማያጋጥማት ምንም ማስተማመኛ የላትም። እንደውም ኢራቃውያን ከፈረንሳይ ባመጡት የኒውክሌር ማብለያ የኒውክሌር መሳሪያን ለመገንባት ሊያውሉት እንደሚችሉ ፍርሃቷን አጋርታ ነበር። ነገር ግን ዓለም እስራኤልን ጆሮ ዳባ ልበሽ አሏት። የእስራኤል የደህንነት ተቋም ሞሳድ ሁኔታውን በጥልቀት ሲከታተሉት ቆዩ። ዓለም የዛችን ትንሽ አይሁድ ሀገር
ማስጠንቀቂያ ችላ ቢልም እስራኤል ግን በስተመጨረሻም ነገሩ ለህልውና ስጋት ነው ብላ ድምዳሜ ላይ ደረሰች። እናም ነገሩን ለመፍታት ጠቅላይ ሚኒስትር ቤንያሚን ቤጊን አንድ አማራጭ እንዳላቸው ተገነዘቡ። ማብለያውን ለማስቆም በዲፕሎማሲያዊ ሆነ በወታደራዊ በሆነው ሆኖ ይህን የኢራቅ ቅዠት ለማስቆም ወሰኑ። እናም ሁኔታውን ለማስቆም በእጃቸው ላይ ያሉትን አማራጮች ሁሉ ሞከሩ። ይህንን የኢራቅ ቅዠት ለማስቆም ለሞሳድ ጥብቅ ትዕዛዝን አስተላለፉ። በሌላ በኩል ደግሞ ጆን ሚሼል ፒሪ የተባለው የፈረንሳይ የምርመራ ጋዜጠኛ የመንግስትን ትልልቅ ቅሌቶች የሚያወጣ የመጀመሪያውን ስለ ስምምነቱም ማለት በፈረንሳይና በኢራቅ መካከል ስለተፈጠረው ስምምነት የፈረንሳይን መንግስት ቅሌት አጋልጦ ነበር። እናም የፈረንሳይ መንግስት ከኢራቅ ወፈር ያለ ገንዘብ በጉቦነት እንደተቀበለች አጋልጧል። እንደ አውሮፓውያን አቆጣጠር 1980 ሞሳድ ለሳዳም ማስጠንቀቂያ እንዲሆን የኒውክሌር ኃይል የሚሰሩለትን ግብፃዊውን ዶክተር ያህያ ማሻድን በፈረንሳይ በመግደል ሁኔታውን ለማስቆም ሞከረች። ሆኖም ምንም ቢያደርጉ የሳዳሙን ሐሳብ እንደማያስቀይሩት ተገነዘቡ። በዛን ጊዜ ነበር እንደ አውሮፓውያን አቆጣጠር በ1979 ዓ.ም የኢራን አብዮት ተቃጣጥሎ ነበር። አያቶላ ሆሚኒ ያስነሱት ከባድ አብዮት እንደፈነዳ ነበር። ኢራን ከአሜሪካ 76 የሆኑ F-16 አውሮፕላኖችን ለመግዛት ተስማምታ ነበር። ሆኖም አሜሪካ ኢራን ላይ ያለው ነገር ስላላመነችበት ጀቶቹን ለኢራን ልትሸጥላት አልተስማማችም። እናም በዚህ መሃል እስራኤል ተጠቀመች፣ ከአሜሪካ የተወሰኑትን አገኘች። በሌላ በኩል ከስምምነቱ በኋላ የማብለያው ግንባታ በይፋ ከዋና ከተማ ባግዳድ በስተደቡባዊ ምስራቅ አቅጣጫ ተጀመረ። ሳዳም ስሙን ታሙዝ ብሎ የሰየሙት በ586 ከክርስቶስ ልደት በፊት የነገሰው ንጉስ ነው። እስራኤሎችን የጨረሰና ያፈናቀለ ንጉስ ናቡከደነፂር እንደሆነ እናውቃለን። እንደ አውሮፓውያን አቆጣጠር በጁን በ1981 ዓ.ም መጀመሪያ ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ቤጊን በታላቅ ሚስጥር ሲቀነባበር የነበረውን ልምምድ ወደ ተግባር እንዲሸጋገር አዘዙ። ይህ ከሆነ በኋላ 8 የሚሆኑ F-16 የጦር አውሮፕላኖች በሲና ምድረ በዳ በሚገኘው ሚስጥራዊ የጦር ሰፈር ተነስተው ዓመታት ከወሰደው ስለላ እቅዳዊ ሚስጥር ልምምድ በኋላ እነሆ ተግባራዊ እርምጃ ተጀመረ። ከዚህ በኋላ ነው 8 F-16 የተሰኙ የጦር አውሮፕላኖች ተቋሙን ለማፍረስ በከባድ ልምምድና በጥንቃቄ ወደ ባግዳድ ያቀኑት። በመንገዳቸውም ላይ ጆርዳንና ሳውዲን እንደሚያካልሉ ይታወቃል። እናም ለዛ ከበቂ በላይ ዝግጅት አድርገዋል። ይህንን ግዳጅ ከእስራኤል ተነስተው ወደ ኢራቅ ባግዳድ ለመድረስ በትንሹ 1760 ኪሎ ሜትር ይፈጅ ነበር። እናም ይህ ትንሽ ነገሩን አስቸጋሪ አድርጎባቸው ነበር። በተጨማሪ ደግሞ የሳውዲ አዳዲስ ራዳሮችን ማለፍ ይጠበቅባቸው ነበር። ሆኖም እስራኤላውያኑ ይህንን የኢራቅ ቅዠትን ለማስቆም ግዴታቸው እንደነበረ ያውቃሉ። በሌላ በኩል ደግሞ የኢራቅ የኒውክሌር ማብለያ ከምድር ወደ ሰማይ በሚምዘገዘጉ ሚሳኤሎች ይጠበቅ እንደነበር ከአሜሪካ ሳተላይት ከሚወጡ ምስሎች እስራኤል አረጋግጣለች። በሌላ በኩል ላፍራንስ የተሰኘው የፈረንሳይ ጋዜጣ ማብለያው መጠናቀቁን ለዓለም አበሰረ። እናም በቅርቡ ወደ ተግባር እንደሚገባ ተናገረ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ቤጊን በጁን 7 እንዲከናወን ውሳኔያቸውን አስተላለፉ። ያ የተባለው ጊዜያውን ነው፣ ወደ ኋላ መመለስ የለም። እናም ሁሉም አብራሪዎች የዛችን ትንሽ ሀገር ህልውና በትከሻቸው ላይ ጥለው ወደ ግዳጅ ማምራታቸውን ጀመሩ። F-16 አውሮፕላኖች በተቻለ መጠን ነዳጃቸውን ሞልተዋል። እንደ አውሮፓውያን አቆጣጠር በጁን 1981 ዓ.ም መንገዳቸውን ጀመሩ። በረራው ከተጀመረ ከ50 ደቂቃ በኋላ ኢራቅ ገቡ። እያንዳንዱ አብራሪዎች በታላቅ ጥንቃቄ ወደ ታቀደለት ቦታ ደረሱ። ቀኑ ዕለተ እሁድ ነበር። የኢራቅ ራዳር ተቆጣጣሪዎች የቀንና የማታ ሺፍት ጊዜያቸውን በሚቀያየሩበት ጊዜ ተጠቅመው የእስራኤል አብራሪዎች ይህንን የማይታመን ልብ ወለድ የሚመስል ፍጹም የተሳካለት ጥቃት ፈጽመው የኒውክሌር ማብለያውን
ከጥቅም ውጭ አድርገውት ወደ ሀገራቸው ከ90 ደቂቃ በኋላ ተመለሱ። ይህ ሁሉ የ118 ደቂቃ ታምር የሚመስለው ወታደራዊ ጥበብ ዓለምን ጉድ ያሰኘው ተልዕኮ ነው። በቀጣዩ ቀን አሜሪካ ሴኔተሮችና ሚዲያዎችን ነገሩን ወዲያው ነበር የተቃወሙት። ከዓለም አቀፍ ሀገራት እና ከአረቡ ዓለም ከፍተኛ ተቃውሞ ደረሰባት። ሆኖም እስራኤል ምንም አይነት ቅጣት ሳይጣልባት አለፈች። በዘመቻውም 10 ኢራቃውያንና አንድ የፈረንሳዊ ዜጋ ሞተዋል። ያም ማለ ይህ እስራኤል ደህንነቷን በራሷ ጥረት ማግኘቷን የማይካደሙን ነው። ዓለማችንን ጉድ ያሰኘው ኦፕሬሽን ኦፔራ ይህ ነበረ።